ሰላም ሰላም እንዴት ናችሁ? ደህና ናችሁ? እሺ ዛሬ ሪያክት እንዴት ነው ኮምፖነንት እንዴት ነው ክሬት የምናደርገው ስቴፖችን በትንሽ ደቂቃ ውስጥ ለማየት እንሞክራለን። በዛውም ከጌታችን ጋር እንዴት ነው እያገናኘን የምንሄደው የሚለውን ለማየት እንሞክራለን ማለት ነው። ስለዚህ የመጀመሪያው ስቴፓችን የሚሆነው ፋይል ኤክስፕሎረራችን ላይ ገብተን እዚህ ጋር ፕሮጀክታችንን የምንሰራበት ፎልደር መፍጠር ማለትም ቪኤስ ኮድ ላይ ሳንሄድ ቤዙን የመጀመሪያውን ፎልደር እዚህ ፋይል ኤክስፕሎረራችን ላይ መክፈት። ስለዚህ ምን ባልኩ ፌዝ ፎር ብዬ ለምሳሌ እኔ ከፈትኩ የፕሮጀክት የምሰራበትን ውስጡ ባዶ ነው። ፌዝ ፎር ከፈትኩኝ። ስለዚህ ይሄን ፌዝ ፎር የት ከፍተዋለሁ? ቪኤስ ኮድ ላይ። ቀጣይ ስቴፕ ኔክስት ስቴፕ ይሄንን ቪኤስ ኮድ ላይ መክፈት ማለት ነው። ስለዚህ ይሄን ከፍተዋለን። ፌዝ ፎርን ከፍተዋለን ማለት ነው። እሺ ፌዝ ፎር ከከፈትን በኋላ ምን እናደርጋለን? እዚህ ጋር እንመጣና አሁን የምንሰራው ስራ ቀጥታ ሪያክት አፓችንን ማስጀመር ይሆናል ማለት ነው። እንዴት? በቪት ነው የምንሰራው ብለናል። ሁሌ በቪት እንዴት ነው የምናዘዘው? ስለዚህ ፎልደር ኤክስፕሎረር ላይ ከፈት። ያን ፎልደር የት ከፈት ነው? ቪኤስ ኮዳችን ላይ ከፈት። ሶ እዚህ ጋር ኤንፒኤም በቪት ነው። ኤንፒኤም ክሬት ቪት ሌተስት እና የፕሮጀክታችንን ስም እንጽፋለን። ምን እንደምንሰራው ለምሳሌ ኔትፍሊክስ ዲሴምበር ባች ብል ለምሳሌ ኔትፍሊክስ ብል ይህን ኢንተር እለዋለሁኝ። ሶ አሁን የሚያዘኝ ምን ይኖራል? ይሄ ፓኬጅ ኔም ይሄንን ኔትፍሊክስ እልለታለሁ። ሶ ካዘዛችሁ እንደዚህ አድርጋችሁ ኔትፍሊክስ ብላችሁ ኢንተር በሉት። እሺ ሪያክት መርጣለሁ። ከዛስ ጃቫስክሪፕት። ይሄም ሲያዘን ምን መርጠው ነው? ኦኬ አሁን ይቺን ካመጣልን ይሄው አመጣን። ማንን? ኔትፍሊክስን ዲሴምበር ላይ ብዬ አመጣልኝ። ቤዙ ዋናውን መሰረት አስይዞ አስመጣልኝ። ሶ እሺ አሁን ቀጣይ ይቺ ሲዲ ኔትፍሊክስ የምትለዋን ወደ እሷ ቼንጅ ዳይሬክተሪ አደርጋለሁ። እሷን ኮፒ አደርግና ምክንያቱም እዚህ ጋር እንደምታዩት ፌዝ ፎር ነው። ይሄ ፌዝ ፎር መሆን የለበትም። ውስጠኛው ፕሮጀክቴ ላይ መግባት አለብኝ። ሶ ኔትፍሊክስ ዲሴምበር ላይ የሚለው ላይ ኢንተር እንለዋለን ማለት ነው። ኦኬ እያያችሁት ነው። መጨረሻ ላይ ኔትፍሊክስ ሆነልኝ። ኦኬ ፕሮጀክቴ ላይ ነኝ ማለት ነው። አሁን ፕሮጀክቴ ላይ መሆኔን ሳረጋግጥ ሞጁሎችን ኢንስቶል አደርጋለሁ። ኤንፒኤም ኢንስቶል የሚለውን ኮፒ ፔስት አደርጋለሁ ማለት ነው። እሱን ካረኩ በኋላ ኢንስቶል ካረገልኝ በኋላ አሁን ቀጣይ ምን እንለዋለሁ? ኤንፒኤም ራዴቭ የሚለውን ያለ ትንሽ የተወሰነ እንጠብቃለን ኢንስቶል እስከሚያደርጋቸው። ቪት ነው ያው እንደ ሪያክት በጣም አይቆይም፣ ግን የተወሰነ እንጠብቃለን። እስከዛው ስቴፖቹን ያው አንደኛ ፋይል ኤክስፕሎረር ላይ ምን መፍጠር? ፎልደር ዋናውን ፎልደራችሁን ፌዝ ፎር ብዬ የፈጠርኩት። ሶ እዛ ያንን ከፍትና በቪኤስሲ ኮድ እዛ ላይ ምን እፈጥራለሁ? የሪያክት ፕሮጀክት የምሰራበትን ኔትፍሊክስ ነው አይደል የምሰራው ለምሳሌ። ስለዚህ ኔትፍሊክስን ምን ብዬ ሰራሁ? ኤንፒኤም ክሬት ቪት አት ሌተስት ኔትፍሊክስ ዴስ ብዬ ሰራው። ክሬት አረኩኝ። እሱ ክሬት ከሆነልኝ በኋላ ቼንጅ ዳይሬክተሪ ወደ ክሬት ወዳረኩት ፕሮጀክት እገባለሁ ሲዲ ብዬ ማለት ነው። ከዛ እዛ ላይ ሞጁሎችን ኢንስቶል አድርጋለሁ። ከዛስ ኤንፒኤም ራዴቭ ብዬ ቼክ አደርገዋለሁ። ይሄንን ነገር ሞጁሎቼ መጥተዋል አሁን ተጭነው ማለት ነው። እያያችኋቸው ነው። እዚህ ጋር እነዚህ ሞጁሎች መጥተዋል ማለት ነው። ሶ መጨረሻ ላይ ይችን ራን አድርጌ ልያት ምን ይመስላል የሚለውን ኤንፒኤም ራዴቭ የሚለውን ነካለሁ። ከዛ ይችን ኮንትሮል ጫን ብዬ ይችን ክሊክ ሳረጋት እዚህ ጋር የሆነ ነገር ይከፍታል። ያው ስለዚህ ይሄን እሺ ስለዚህ ይሄ ተሰራ ማለት ነው። አሁን ይሄን እኛ አንፈልገውም። እነዚህ ነገሮች ማጽዳት አለብን። ሶ እነዚህን ለማጽዳት ደግሞ የምናጠፋቸው ነገሮች ምን ናቸው? አንደኛ app.css አያስፈልግም። እኛ ለራሳችን ክሬት እናደርጋለን። ለሚያስፈልገን ፕሮጀክት የሚያስፈልገንን css የምንሰጠው እኛ ነን። ሶ app.css አያስፈልግም። አሁንም index.css አያስፈልግም።
የምትጠቀሙበት ከሆነ ግን ማቆየት ትችላላችሁ። እሺ እዚህ ጋር አሴትስ ገብቼ ይቺን አታስፈልግም ወይ ደግሞ እኛ ለሚያስፈልጉን መረጃዎቻችንን የምናስቀምጥበት ሌላ ፎልደር እንከፍታለን። ችግር የለውም። አሴትስ ሙሉ ብታጠፉት። ከዛ ፐብሊክ ውስጥ ምን አለ? ይቺ ሎጎ አለች። እሷንም አንፈልጋትም። ኦኬ ይሄን አጸዳው። አሁን ከእነዚህ ካጠፋው በኋላ ሲኤስኤሶች ከዚህ መጥፋት አለባቸው። ለምሳሌ አፕሎድ ሲኤስኤስ ላይ ይሄ መጥፋት አለበት። ነገር ግን በመሰረቱ አፕሎድ ሲኤስኤክስ ላይ ያሉ ነገሮች ሙሉ መጥፋት ስላለባቸው እናጥፋቸው። ምክንያቱም ፋንክሽኑ ብቻ ነው፣ ይሄ ስኬሌተኑ ብቻ ነው መቅረት ያለበት የፋንክሽን። ይሄን እንዲያደርጋለሁ። እነዚህን ሰብሰብ አድርጌ በአንድ ላይ ይሄን አጠፋለሁ ማለት ነው። አሁን ምን ይታያቸዋል? ምንም አፕ ፋንክሽን ብቻ የፋንክሽናል ቤዝድ የሆነው ስኬሌተኑ ብቻ ይታየናል ማለት ነው። ሜን ዶት ጄኤስኤክስ ላይ ደግሞ መጥቼ ማን አጠፋለሁ? ይቺ ኢንዴክስ ዶት ሲኤስኤስ የምትባል ነገር፣ ምክንያቱም አጠፋኋት አጥፋ ይሏል። ስለዚህ አጠፋታለሁ። እሺ አሁን ይሄን ካረግን በኋላ እሺ ለሙከራ እዚህ ጋር ምን እንላለን? h1 እንበልና ቴስት እንበለው። ኦኬ አሁን ይሄን ቴስት ስንለው እዚህ መተን እንየው። ይሄው እዚህ ጋር ምን አለኝ? ቴስት አለኝ። ስለዚህ ለዚህ ነገር ለምሰራው ነገር ስታይል የምሰጠው እኔ ነኝ። ይሄን ስታይል ከዛ በኋላ እሰጣለሁ ማለት ነው የሚያስፈልግብኝ ከሆነ። አሁን ቀጣይ ኮምፖነንቶቻችን የት ነው ክሬት የምናደርገው? ኤስአርሲ ውስጥ አይደለ? እዚህ ውስጥ እንገባና በቃ ኮምፖነንቶቻችሁ የሚቀመጡበት ምን አለ? የግድ ፎልደር ይኖራል። ኮምፖነንትስ ኢንተር። ስለዚህ እዚህ ጋር ነው ኮምፖነንቶቻችን የምንፈጥራቸው። ኮምፖነንቶቻችን ከዛ አሁንም ሌላ ኤስአርሲ ውስጥ ኮምፖነንት ያልሆኑ ደግሞ ፔጆች ካሉ ለምሳሌ ሄደር ላይ ያሉት nav ባሮች የሚይዙት ፔጅ የራሳቸው ፔጅ ስላለ ፔጆች ካሉ ደግሞ ለነዛ ደግሞ ፔጅስ የሚል ፎልደር እንፈጥራለን። እንዲሁ ከኮምፖነንት ውጭ ኮምፖነንት ውስጥ የምናስቀምጣቸው ደግሞ ኮምፖነንቶቻችን እያንዳንዳቸው ፎልደር ቢኖራቸው አሪፍ ነው። ለምሳሌ እዚህ ጋር ፈርስት ኮምፖነንት ብዬ ብጽፍ ፈርስት ፔጅ ይሆናል። ፈርስት ሴክሽን ያለው ለምሳሌ ፈርስት ሴክሽን ይሄ ምንድነው? ፎልደር ነው። አሁን ይሄ ፎልደር አደረኩት። እዚህ ውስጥ ደግሞ የፈርስት ሴክሽንን JSX ፋይል እና CSS ፋይል መፍጠር ይችላል። እንደዛ ቢሆን የተሻለ ነው። ፈርስት ሴክሽን ዶት JSX አንድ ከዛ እዚሁ ደግሞ ለዛው ስታይል ማድረጊያ CSS። እሺ ይሄን ልውሰደውና እሺ ኮፒ ላድርገውና ዶት CSS። እሺ አሁን JSX አመጣው፣ CSS አመጣው። የነዚህ ፎልደር ማን ነው? ፈርስት ሴክሽን። ስለዚህ ፈርስት ሴክሽን እነዚህን አቅፎ ይዛል። ስለዚህ ለምሳሌ ለJSX ምን ፋንክሽናል እንትን እንፍጠርለት። ወደ CFA ብለው ፋንክሽናል ኮምፖነንት ፈርስት ሴክሽን ብሎ ይሰጠኛል። አሁን ይሄን ለምሳሌ h1 ብዬ h2 ብዬ አሁን ምን ልበለው something ብዬ ብጽፍ ከዛ ለዚች ደግሞ አሁን ይችን ብናያት አሁንም እዚህ አይመጣም። ለምን ያልመጣው? ኢምፖርት አላደረግንም። ኮምፖነንቶቻችን ሙሉ ወደ app.jsx አማካኝነት ማለፍ አለባቸው በሜን ጄኤስ እንድታልፍ። እዚህ ከቴስት በታች ምን ልበል እዚህ ጋር ለዛን። ስለዚህ ፈርስት ሴክሽንን ላምጣው። ፈርስት ልክ እንደዚህ እንደጻፍኩለት ሪኮመንድ ያደርገኛል። ኮምፖነንት ውስጥ ያለውን ፈርስት ሴክሽን ነው። አዎ ይሄን ክሊክ አደርጋለሁ። ይችን ዘጋታለሁ ማለት ነው። ምን አለ? ፈርስት ሴክሽን ከየት አመጣው? ከኮምፖነንት ውስጥ ገብቶ ፈርስት ሴክሽን የሚባለው ፎልደር ገብቶ ፈርስት ሴክሽንስ የሚባለው JSX ፋይል። ይሄ ማለት JSX ፋይል ነው። እዚህ ጋር ዶት JSX ሊኖረው ይችላል፣ ችግር የለውም መጨረሻው ላይ። አሁን ይሄን ብናየው h2 ደግሞ መምጣት
አለበት ማለት ነው። እዚህ ጋር ይሄው ፋሚሊቲ ብሎ ኤች2 መጥቷል። ለዚች ስታይል ስንሰጣት ኦኬ ለእያንዳንዷ ኮምፖነንት ስታይል እንሰጣለን። ኦኬ እዚህ ጋር ልምጣና ኤች2 ምን አይነት ስታይል ይኖራት? ቴክስት አላይኗ ሴንተር ይሁን ሴንተር። እሺ ከለሯ ከለር እሺ ግሪን ነው። እሺ ለማየት ስለሆነ ችግር የለም። አሁን አይሰራም። አይታችሁታል? አይሰራም። ለምን አይሰራም? ሲኤስኤሳችንንም ኢምፖርት አላደረግነው። ወደ የት? ወደ ኮምፖነንቶቻችን። ሲኤስኤሶቻችሁን እያንዳንዱ ሲኤስኤስ ይቺ የዚህ ሲኤስኤስ ናት አይደል? ወደዚህ ነው ኢምፖርት የምታደርጉላት። የዚችን ሲኤስኤስ ለራሷ ነው ኢምፖርት የሚደረግላት። ስለዚህ እዚች መጣና እዚህ ጋር መጥቼ ምን እላለሁ? ኢምፖርት ከዛስ እዚች ኮቴሽን ታስገቡና ዶት ስላሽ ብላችሁ ሲኤስኤስ ፍሮም ምናምን አይባልም። ይሄው ራሱ ሪኮመንድ ያደርጋቸዋል። ስለዚህ ፈርስት ሴክሽን ዶት ሲኤስኤስ ምክንያቱም ጎረቤት ናቸው። ሌላ ፎልደር ውስጥ አይደለም ይሄ ነገር ያለው። ስለዚህ ሌላ ፎልደር ውስጥ ስላልሆነ ይቺን ቀጥታ እንደዚህ አድርገን እናመጣለን። አሁን ይሄን ቼክ የምናደርገው ምን ይላል? ይሄው ይሰራል ማለት ነው። ከለሩ ሁሉ ተቀይሯል። ባክግራውንድ ብንሰጣት አሁንም እዚህ ጋር መተን ባክግራውንድ ብንጨምር ባክግራውንድ ከለር እዚህ ጋር እሺ ባክግራውንዳችን ምን ይሁን? ቼክ ለማድረግ ስለሆነ ችግር የለም። ይሄው ይሄን የመሰለ ባክግራውንድ አደረገባት። ከዛ ሁሉን ስታይል እያደረግን እቺን ዊድዝ መስጠት እንችላለን። የባክግራውንዷን ሙሉ እቺን ዲቭ አድርገን ስለዚህ ይሄን የመሰለች አንድ ኮምፖነንት ክሬት አደረግን ማለት ነው። ሶ አሁን እዚህ ጋር ኤች አፕሮች ኤስኤክስ ላይ ይሄን እንዲህ አይነት ነገር አይጻፍም። ያጻፉ ይሄን አያስፈልግም። ሌላ ኮምፖነንት ውስጥ ያሉ ነገሮችን የምናመጣበት ነው ማለት ነው አፕሮች ኤስኤክሳችን። ስለዚህ እንደ አጠቃላይ እቺ ኮምፖነንታችን ክሬት አደረግናት ማለት ነው። ኦኬ ይሄንን ኢሜጅ አድርገውና ያው እቺ ፋሚሊ ቱ የምትለዋ አንድ ኮምፖነንቱን አወጣች። እሺ ስለዚህ ይሄን ይመስላል። ከጊታባችን ጋር ለማገናኘት እዚህ ጋር ተርሚናል ብንከፍት እንደገና ለጊታባችን ወይ ደግሞ ኮንትሮል ሲ ብትሉት ሪፍሬሽ አድርጋል። ስለዚህ ይሄን ኔትፍሊክስ ጊታባችሁ ጋርም ለማገናኘት ይሄን መክፈታችሁን እርግጠኛ መሆን አለባችሁ። ስለዚህ እዚህ ጋር መጥቼ የት ነው ጊታቤ ላይ ምን እላለሁ? ኒው ሪፖዚተሪ ፈጥራለሁ። ከዛስ እዚህ ጋር ምን እላለሁ? ኔትፍሊክስ ዲሴምበር። እሺ ስለዚህ ፐብሊክ ነው ክሬት አድርጓለሁ። እቺን ክሬት ካደረኩ በኋላ የት እመጣለሁ? ጊት ኢኒት ኢኒሺያላይዝ አድርገዋለሁ። ጊቴን እዚህ መጣና ስለዚህ በሃፍ ስክሪን እንጠቀምና ስለዚህ ይሄንን እመጣና እዚህ ጋር ምን እላለሁ? እሺ እዚህ ጋር ጌት ኢኒሺያላይዝ አደርጋለሁ። ኢኒሺያላይዝ ይለኛል። ከዛ እቺ ማስተር የምትለው መጣች። ኢኒሺያላይዝ ሆኗል ማለት ነው። ማየት ይቻላል ኢንስቶል ብሎ። ከዛ ከሪሞቴ ጋር ላገናኝ ኢኒሺያላይዝ ካደረኩ በኋላ እነዚህ ስቴፖች ሊቀያየሩ ይችላሉ፣ ግን ደግሞ ችግር የለውም ባዶ ስለሆነ ይሄን ከዚህ ጋር በሁሉም ብትሄዱ ታገኙታላችሁ።
ብቻ ያው ማይታለፍ ስቴፕ። አሁን ይሄን አረኩኝ። ከዛ እስቲ ቼንጅ ነው ብራንቿን ቼንጅ ላድርጋት። ኦኬ እዚህ ጋር ጂ ስለልመጣች ኢት ብቻ ነው። አንድ ፊደልም ከተዘለለ ይሄ ነገር አይሰራም። ይኸው ሜን ሆነ። ማስተር የነበረው ሆነ ሜን። እሺ አሁን ይሄን ካረኝ እስኪ የጻፍኳትን ይችን ፋሚሊ የምትለዋን አድ ላድርጋት ወደ ፑሽ ለማድረግ እንዲያድርጌ አድ ዶት ላለው። ከዛ አሁን ኮሚት ስል ደግሞ እዚህ ጋር አምጥቼ ይሄን ፈርስት ኮሚት ችግር የለውም ባለበት ኢንተር ልበል። ከዛ ይቺ የመጨረሻ ጌት ፑሽ እዚህ ጋር የመጨረሻ ስታደርጉ አሁን ለመጀመሪያ ጊዜ ፑሽ እያደረጋችሁ ከሆነ ምን ያስፈልጋችኋል መሰላችሁ? ይቺ ዩ ታስፈልጋለች። አንደርስኮር አፕስትሪም ኦሪጂን ሜን። በቃ ይሄ ሜናችሁ እንደሆነ ማወቅ አለበት። ከዚህ በኋላ ፑሽ ስታደርጉ ድጋሚ ይሄን እንዳታደርጉ መጀመሪያ አፕስትሪም ትሉትና ኦሪጂን ሜን ትሉታላችሁ። ከዚህ በኋላ ጊት ፑሽ ማለት ብቻ ነው። አድ እያደረጋችሁ ኮሚት እያደረጋችሁ ፑሽ የሚለው ትእዛዛችሁ ላይ ስትደርሱ ምን አይልም ይሄን ያውቀዋል ማለት ነው ሜናችሁ። አሁን ኢንተር እለዋለሁኝ። ስለዚህ ይኸው በዚህ መልኩ ፑሽ አድርጎልኛል። አሁን ሪፍሬሽ ሳደርገው ይሄን ፔጅን ጊቴን እዩት እዚሁ እንደሆነ ሪፍሬሽ ላድርገው። ስለዚህ ምን ይሆናል? ሪፍሬሽ ሳደርገው ይሄው መጣ። ኔትፍሊክስ መጣ። የሰራሁት እንትን እዚህ ጋር መጣና አሁን ይሄው ፈርስት ኮምፖነንት ሰርች አለው። እዚህ ጋር መጥቼ ባየው የጻፍኩት ኮድ አለ ማለት ነው። ይሄው ፋሚሊ የሚል አለ። ሲኤስኤሱንም ብናይ እንደዛው ይኖራል። ሲኤስኤሳችን ላይ አለ እነዚህ የጻፍናቸው። በዚህ መልኩ ማገናኘት ይቻላል ጌታችን ጨምሮ። ይሄን ይመስላል። ያው ደቂቃው ትንሽ የረዘመ ይመስለኛል። ቀጣይ የሚያስፈልጓችሁ ነገሮች እንደዚህ በጣም ከዚህም ባጠረ ደቂቃ እስከ 10 ባሉ ደቂቃዎች ለመስራት እሞክራለሁ። እስኪ ሌላ የሚያስፈልጋችሁንም ጠይቁኝ። ቴንኪው